ሶላት በኋላ በግል ሁሌ ዱዓ ማድረግ እንዴት ይታያል? ከሶላት በኋላ ዱዓ ተወዳጅ ይቻላል። ነገር ግን የዱዓ አደራረቡ ይወስነዋል፣ ዱዓው ይወስነዋል። ልክ ሶላት እንደደረሰን اللهم انت السلام وانت السلام ዱዓ፣ استغفر الله ዱዓ፣ اللهم اعني على ذكرك وشكرك وحسن عبادتك ዱዓ፣ طبقني عذابك يوم تبعث عبادك ዱዓ። በሰሒህ ሙስሊም ያለ ከበራ የተዘገበ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አሁን ያልኳቸው ዱዓዎች ነው። እስከ 6 የሚደርሱ ዱዓዎች አሉ ነብዩ ከሶላት በኋላ ያደርጓቸው ነው። እስከ 6 የሚደርሱ ዱዓዎች አሉ። አንዳንዶች ላይ አተህያት ጨርሰን ከማሰላመታችን በፊት ነው መሆን ያለባቸው ወይስ ከሰላመተ በኋላ የሚል ኺላፍ አለ። የሆነ ሆኖ ብቻ ነብዩ ከሰላመቱ በኋላ ያደርጓቸው እንደነበር የሚታወቅ 6 ዱዓዎች አሉ በሰሒህ ሐዲስ የተነገሩ። ربنا عذابك ومتبات عبادك اللهم إني على ذكرك وشكرك وحسن عبادتك اللهم إني أعوذ بك من الكفر والفقر وعذاب القبر لا إله إلا أنت اللهم إني أعوذ بك من الجبن وأعوذ بك من غلبة الدين وأعوذ بك من عذاب القبر اللهم بك أحاول وبك أقاسم إلى آخر من الدعوة. النبي صحيح حديث يتنزلوا كفرض صلاة ولا نبي هذا الباشر يتنزلوا نفسه قال أفزعتهم يوسنوا ሁሌ ይሄን ዱዓ ሲያደርጉ ይተማንሳል። ይሄን ዱዓ ሲያደርጉ ጮክ ማለት አይገባም። ጮክ ተብሎ የሚባሉ አሉ። ከሶላት በኋላ የሚባለው ግን ሁሉ ኢማሙ ማሙ ሌላውን በማይረብሽ መልኩ ከፍ ተብሎ ነው መባል ያለበት። አብዱላህ ብን አባስ በነቢይ ዘመን ሶላት ማለፉን አውቅ የነበረው ሰጋጆች ድምፃቸውን ጮክ አድርገው ዚክር ሲሉ ነው። በዚህ ነበር ማውቀው ብሏል። እሳቸው ልጅ ስለነበሩ አንዳንዴ ያርፉ ነበር፣ ውጪ ይሰግዱ ነበር ማለት ነው። هذه صحيح حديث مسألة ابن تيمية ሌሎች ሶላት እንዳለቀ ከእስትግፋሩ ጀምሮ እስከ መጨረሻ ቁርአኖች ሲቀሩ ለምሳሌ አያተል ኩርሲ ላይ ኢጅማ አለ። እሱ ያለ ድምፅ ነው የሚሆነው። ሌሎች ግን በድምፅ ነው ያለበት። ዛሬ እየተረሳ ነው። ዶክተር የምትረብሸኝ ይላል ሰዎች። አንዳንድ ይሄን ሱና ለመተግበር የሚሞክሩ ሰዎችን ሁሉ ከግራ ከቀኝ መጥተው ይወተውዛቸዋል። ተሙ ተርብኝ ሱብሃንአላህ ሱናውን ለማጥፋት ጥረት ይደረጋል። አዎ ኢማም ሻፊዒ ረህመቱላሂ ዐለይሂ ሌሎችም የተወሰኑ ፉቃሃዎች ለኢማም ብቻ ነው ለማስተማር ከሆነ ነው ያባሉ። ሌሎች ደግሞ የተወሰነውን ብቻ ነው ልክ እንዳሰለመው ተስተክሩ ነው ተሰራ ለራጅሁና ትክክለኛው ሁሉንም ድምፅ ጆክ አድርጎ ማለት ይቻላል። ግን በጣም በስሎ ሰዎችን መረበሽ የለበትም። ሌሎች ተረበሽኩ ካሉ አንተም ተከላከል። ስናም የራስህን ጮክ ብለህ በመጠኑ እንጂ ረበሽከኝ ብለህ ሱናውን የሚተገብርን ሰው መውቀስ የለብንም። ከዛ በኋላ እነዚህ የተለመዱ አዝካሮች ካሉ በኋላ ነው አሁን ያልኳቸው አይነት ዱዓዎች የሚመጡት። እነዚህ ዱዓዎች በመጠኑ ነው፣ አጠገብ ያለ ሰው ነው ሊሰማቸው የሚችለው። ስለዚህ እነዚህ ዱዓዎችን ሌላን ዱዓ ከፈርድ በኋላ በጀማዓ እጃስቶ ማለት ይተካከል። እነዚህ አሁን ያልኳቸው 6 ዱዓዎችም ቢሆን እጅ ተነስተራለ ነው። አልፎ አልፎ ከሆነ ከፈርድ በኋላም ቢሆን አሁን ያልናቸውንም ሌሎችንም ዱዓዎች ጨማምሮ እጁን አንስቶ ቢያደርግ ችግር የለውም። ከፈርድ በኋላ ሁሌ አንስቶ ዱዓ ማድረጉ ከነብዩ ስላልተገኘ አግባብ አይደለም። ለግልም ቢሆን እጅን ሳታነሳ ማለት ያለ አሁን ያልናቸው ዱዓዎች እኮ የነብዩ ዱዓዎች ናቸው። ሁሉንም ሐጃ የሚያካትቱ ናቸው፣ የዱንያውንም የአኺራው። ከሱና በኋላ ነው በፈለክ እጅን አንስታ ሳታነሳ ሙንዴ ብታደርግ ችግር የለውም የሚባል